DMC Real Estate በዚህ ዘርፍ አርኪቴክቸራል ኤክሰለንስን አሟልቷል ተብሎ ይህ እውቅና ይበረከትለታል። ለመኖር ተስማሚ የሆነ ዲዛይንን ማበርከት አንዱ ትልቁ ሙያዊ አበርክቶ ስለሆነ DMC Real Estate እንኳን ደስ ያለህ ማለት እንወዳለን። ሌላው በዚህ ምድብ ተሸላሚ የሚሆነው ሪል ስቴት ሪያሊቲ ሪል ስቴት የክብር ምስጋና ሰርቲፊኬትና ዋንጫውን ይረከባል። ሪያሊቲ ሪል ስቴት ትንሽ ተፋዘናል። ምንድነው ነገሩ? አዋርድ ነው ብለናል። እንደ ኢትዮጵያ ለመጀመሪያ ጊዜ በኢትዮ ሪል ስቴት አዋርድ ላይ እነኚህ አልሚዎች እውቅና ይበረከትላቸዋል እያልን ነው። እውቅናቸውን ሲረከቡ እኛ ሞራል መስጠት ሊደክመን አይገባም። አልቲማ ሪል ስቴት በዚህ ምድብ ሌላው በሙያተኞች ነጥብ ተሰጥቶት ሊመሰገን ይገባል የተባለ አልሚ ነው። የተለያዩ ዘርፎች የተለያዩ መስፈርቶች ውድድሩን ከፍ አድርገውት አልሚዎች ብዙ ናቸው። እንደምናውቀው ሀገራችን ግንባታ ላይ ናት። ከተሞቻችን በብዙ ሪል ስቴቶች ግንባታ ቢዚ ሆነዋል። አኮያ ፕሮፐርቲስ ሌላው ተመስጋኝ ሽልማት ወሳጅ አልሚ ሪል ስቴት ነው። አኮያ ሪል ስቴት ሞቅ አርጉት ባካችሁ። ምስጋናውን የሚቀበሉት የስራ ኃላፊዎች ወይም ወኪሎች እዚህ እስኪደርሱ ድረስ በእናንተ ሞራል መታጀብ ይፈልጋሉ። እንኳን ደስ አላችሁ መባለት አለባቸው። በዚህ በአይነቱ በኢትዮጵያ ለመጀመሪያ ጊዜ አዋርድ ሆኖ ሪል ስቴቶችን እውቅና እያሰጠ የሚገኘው መድረክ ላይ ሌሎችም መበረታታት ስላለባቸው ሞራላችንን መሰሰት የለብንም እንላለን። ሌላው ሴንቸሪ ሪል ስቴት በዚሁ ዘርፍ አርኪቴክቸራል ኤክሰለንስ በሚለው ሙያተኞች በሰጡት ቅጽ ውስጥ አሟልቷቸዋል። ስለዚህ በዚህ ምድብ ውስጥ ተመስጋኝ መሆን አለበት በሚል ስሙ የሰፈረለትና በአይነቱ ለየት ባለው የኢትዮ ሪል ስቴት 2025 ይህንን የክብር ዋንጫና ሰርተፍኬት ከእንግዳችን እጅ እየተቀበለ ይገኛል። ሴንቸሪ ሪል ስቴት እንኳን ደስ አለ። ሌላው ጊዮን ሆምስ በዚሁ ምድብ የክብር ሰርተፍኬትና ዋንጫ የሚበረከትለት ሌላው ሪል ስቴት ነው። ጊዮን ሆምስ ለኑሮ ተስማሚ የተለየ ዲዛይን ያላቸው አልሚዎችና ሪል ስቴቶች ናቸው በሚል እነኚህ የተመረጡ አልሚዎችና ሪል ስቴቶች የሙያተኞቹን ምዘና አድርገው መግቢያችን ላይ እንዳልነው ከአዲስ አበባ ዩኒቨርሲቲ የኮሌጅ ኦፍ ቢልድ ቴክኖሎጂ ሙያተኞች ምዘናው ተካሂዶ ይህ እውቅና ተሰጥቷል። በዚህ ምድብ ውስጥ እውቅና ላሰጠናቸው አልሚዎችና ሪል ስቴቶች አንዴ ሞቅ አድርጉላቸው ባካችሁ። ይህንኑ እውቅናና ሽልማት የሰጡልንን ወይዘሮ ምዕራፍ ገብረ ኪዳን የኮንስትራክሽን ባለስልጣን ጽህፈት ቤት ኃላፊ በእጅጉ እያመሰገንን ወደ ቦታቸውን መልሳቸዋለን። እናመሰግናለን።